ኢትዮጵያ ግን እኛ ሳናውቅ የሆነ የምትወስደው ዶፒንግ አለ። የሆነ ሰዓት የምሰማው ዜና ጆሮዬን ጭው ሌላ ኢትዮጵያ ውስጥ ነው ያሉት ምናምን የሚያደርገኝ እኔም ብቻ። አሁን በቅርቡ ምን ሰማው? ኢትዮጵያ ከመሳሪያ ሽያጭ 30 ሚሊዮን የአሜሪካን ዶላር። እስቲ ይሄን ቪዲዮ አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ኢትዮጵያ በአውሮፓ ውስጥ እየታዩ ያሉ ለውጦች በጥንቃቄ የተከታተለች መሆኑን የጠቀሱት ጠቅላይ ሚኒስትሩ በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡም ጠይቀዋል። ዓለም መቼም አማርኛ አይሰማም ብላችሁ ነው? ጋዜጠኛው ራሱ ዜናውን ሳይስቅ በመጨረሱ ሊደነቅ ይገባል። በቅርቡ ማዕቀብ እንደሚጥሉባቸው ተስፋ እናደርጋለን። አዎ ሳይብል ሳያድር የእጃቸውን ማግኘት አለባቸው። ምዕራባውያንና አሜሪካውያን ጠግበዋል።